ዘለቀ ተወልዶ ያደገው ራያና ቆቦ አካባቢ ነው። ዘመድ አዝማድ በሌለበት አዲስ አበባ ራሱን ሰው ያደረገ ነው። እየተማረና እየሰራ ለለውጥ የጣረ ትጉ ይሉታል የሚያውቁት። የ12ኛ ክፍል ትምህርቱን በ1975 ዓመተ ምህረት ቢያጠናቅቅም ወደ ኮሌጅ የሚያስገባው ነጥብ ባለማግኘቱ በድጋሚ ፈተናውን ለመውሰድ ይወስናል። ከዛ በፊት ግን ማጠናከሪያ ትምህርት ለመማር ተዘጋጀ። ይህ ወቅት ነበረ በብቸኝነት ሲመራው ለነበረው የህይወት ለውጥ አጋጣሚ ነበር። አዲስ አበባ 1981 ዓመተ ምህረት ዘለቀ በመደበኛ ትምህርት አልመጣ ያለውን ነጥብ በማጠናከሪያ ትምህርት ተምሮ ለውጥ ለማምጣት ትምህርት ቤት መፈለግ ጀመረ። በሚኖርበት 6 ኪሎ አካባቢ የነበረው የካቲት 12 ትምህርት ቤት የመጀመሪያው ምርጫ ሆነ። ሄዶ ሲጠይቅም ይህ በቀድሞ ስሙ ቴጌ መነን ይባል የነበረው የካቲት 12 ትምህርት ቤት የ6 ወራት የሚቆይ የ12ኛ ክፍል ማሻሻያ ትምህርት ይሰጥ ነበር። ዘለቀም እዚያው ተመዝግቦ ትምህርቱን ጀመረ። ጥቂት ቀናት ደብተር ይዞ ከተመላለሰ በኋላ እንደሱ ማጠናከሪያ ትምህርት የምትማረዋን መስከረም ጋራ ተዋወቀ። ዕለት ተዕለት በአይን በመላመዳቸው ወደ ሰላምታ ተቀየረ። ከዛም መቀራረብ ጀመሩ። ቀስ በቀስ ጓደኝነታቸው እየጠነከረ መጣ። ሁለቱም 20ዎቹ አፍላ ዕድሜ ላይ ያሉ ወጣቶች ናቸው። መስከረም ውብ ናት። ረጅም ቁመቷ ደልደል ካለው ሰውነቷ ጋራ ግርማ ይሰጣታል። ጠይም መልኳ ትከሻዋ ላይ ከሚዘናፈለው ጸጉሯ ጋር ውበት አላብሷታል። በዚህ ላይ ሳቂታና ተግባቢ ተጫዋች መሆኗን ጓደኞቿና የስራ ባልደረቦቿ ይናገራሉ። ከትምህርት ቤት የተጀመረው ጓደኝነታቸው ሲጠናከር በሁለቱም መካከል የፍቅር ስሜት ፈጠረ። ሁለቱም ከትምህርት ቤት ከራቁ በኋላ ዳግም መመለሳቸው ምክንያት አንድ ነበር። መማር፣ መሻሻል፣ መለወጥ፣ ካሉበት ቦታ ከፍ ብሎ መታየት፣ ቤተሰብን መርዳት፣ ሁሌም እንደምትለው መስከረም እህትና እናቷን መርዳት፣ አሁንም እየሰራች እየረዳቻቸው ለትምህርቷም የምታደርገው ነገር ሆኖ ሳለ ግን ደግሞ በተጨማሪ እናቷንና እህቷን በደንብ መርዳት እንዳለባት ትነግረዋለች ለዘለቀ። ዘለቀ ይሄን ነገሯን በጣም ይወደዋል። ብዙውን ጊዜም ለሚከፈለውና ለሚደረገው ነገር መስከረምን አያስጨንቃትም። መስከረም እየሰራች መማሯን የጥንካሬዋ ምንጭ እንደሆነ ዘለቀ ሁልጊዜም ይነግራታል። ዘለቀና መስከረም አሁን የማጠናከሪያ ትምህርታቸውን ጨርሰዋል። ሲያዩት ግን ያላስደሰታቸው አንድ ነገር አለ። ለዩኒቨርሲቲ ማሰቡን ያቆሙና እንጦጦ ቴክኒክና ሙያ ሄደው ሁለቱም በአካውንቲንግ መመዝገብ እንዳለባቸው ይወስናሉ። በመጨረሻም ምርጫቸው ያረጉትን እንጦጦ ቴክኒክና ሙያ ማዕከል ሄደው ይመዘገባሉ በአካውንቲንግ። ተመዝግበው ዘለቀ የሱንም የሷንም ክፍያ ከፈለ። በወቅቱ ዘለቀ እንደሚለው እኔ ከሷ ስለምሻል ነው ያንን ያደረግኩት፣ ወድጄና ፈቅጄ ነው ክፍያውንም የፈጸምኩት ይላል ዘለቀ። ዘለቀ እንደሚለው አብረን መማራችን፣ አብረን መሆናችን፣ አብረን አንድ ትምህርት ቤት መሆናችን ምንም አይነት ጉዳት አላመጣብንም። እንደውም እንድንጠነክርና በርትተን እንድንሰራ ነው ያደረገን ይላል። ከእንጦጦ የማታ ተማሪዎች ውስጥ ሁለቱን ጥንዶች የማያውቃቸው ተማሪ የለም። እጅ ለእጅ ተያይዘው በየቦታው ነው የሚታዩት። ስለዚህ ሁለቱ ጥንዶች የማያውቃቸው ተማሪም ሆነ
አስተማሪ አልነበረም። ዘለቀ የሚኖረው 6 ኪሎ አካባቢ ነው። ከመስከረም ጋርም ሆነ ከጓደኞቹ ጋር የሚያሳልፉት ብዙ ጊዜያቸውን እዚያው 6 ኪሎ አካባቢ ነበረ። መስከረምና ዘለቀ አሁን ድፍን 4 ዓመታትን አስቆጠሩ። የሚጠብቁት የምርቃት ጊዜያቸው ደረሰና ምርቃታቸውን ተመርቀው ውጤታቸውን ተቀበሉ። መስከረም መቀጠል ፈልጋለች። ትምህርቷን እዚህ ጋር ማቆም አልፈለገችም። ዘለቀ ግን እየተማረ እሷንም መርዳት እንዳለበት በዚህ ይወስናሉ። አሁን ግን ግንኙነታቸውን ህጋዊ ማድረግ እንዳለባቸው ከሁለቱም ፍላጎት ይመጣና ከሷም ወገን ከሱም ወገን ሰው አድርገው በሽማግሌ ፊት ቀለበት ያስራሉ። ቀለበት ስነ ስርዓቱ ካለቀ በኋላ ጥቂት ቀን ከቆዩ በኋላ መስከረም ዳግም ወደ ኮተቤ መምህራን ማሰልጠኛ ትገባለች ለትምህርቷ። ዘለቀም ወደ አንድ ተቋም የግል መስሪያ ቤት ተቀጥሮ ስራ ይጀምራል። በዚህ ሰዓት ያላቸው ግንኙነት እንደነበር ነበር። ምንም አይነት እንከን አልነበረበትም። መስከረም ተመርቃ እስከምትወጣ ድረስ ያለው ነገር እንደነበር ነበር። መስከረም ካለችበት ተቋም ተመርቃ ወደ አንድ ትልቅ መስሪያ ቤት ስራ ትገባለች። እዚህ ጋር ነበር ሁሉም ነገር ምስቅልቅሉ የወጣው። ዘለቀ ደግሞ ያለበት መስሪያ ቤት ለ6 ወራት ወደ ደቡብ ይልከዋል። መስከረም በዛ ወቅት ከሌላ ሰው ጋር የፍቅር ግንኙነት ትጀምራለች። ዘለቀ ሲመለስ ሁሉ ነገር ግራ ይገባዋል። ሊያናግራት ቢሞክርም ማናገር እንደማትፈልግ፣ ከሱ ጋር ስትቆም እንደምታፍርበት፣ ሰውም ሊያያት እንደማትፈልግ ከሱ ጋር ሆና ትነግረዋለች። ዘለቀ ለጊዜው በጣም ያዝንና ሰዎች ያረጋጉታል። ዘመድ አዝማድ ያልሞከረው የለም ለመታረቅ፣ ግን ደግሞ በጭራሽ አልተሳካለትም። ዘለቀ በጣም ያዝናል። ብቸኝነቱ ይጎዳዋል። እሷ ባለችበት ሁሉ ዘለቀ አለ። ከጓደኞቿ ጋር ስትዝናና ዘለቀ ከኋላ አለ። መከታተሉን ይቀጥላል። በመጨረሻ ግን አንድ ነገር ላይ ይደርሳል። አብሯት የነበረው ሰው ከመስሪያ ቤት አብረው የምትሰራው የስራ ባልደረባዋ እንደሆነ ይደርስበታል። አሁን እዚህ ጋር ነው መለየት እንደማይችል ያወቀው። በዚህ ሰዓት መስከረም ከዚህ በፊት አብረው ሆነው ቦታ መስሪያ ቤት ሰጥቷት የሰራችው ቤት ነበር። ይህን ሲያደርጉ ከዘለቀ ጋር አብረው ነበረ ተረዳርተው ቤቱን የሰሩት። ዘለቀ የመጨረሻ ጥያቄ ያቀርባል። አሁን ሁሉም ነገር እንደማይሆን አውቃለሁ። አብረን እንደማንሆንም ገብቶኛል። አብረን ያፈራነው ንብረት አለ። ስለዚህ እሱን እንድትሰጭኝ እፈልጋለሁ ይላታል። በዘመድም በአዝማድ በጓደኞች ያስጠይቃታል። እሷ ግን አሻፈረኝ በማለት መልስም አልሰጠችውም። ዘለቀ ይህንን መልስ ያለመስጠቷን ጉዳይ እንደምቢታ ይቆጥረዋል። ከዛን ሰዓት በኋላ ለበቀል ልቡ ይነሳሳል። ዘለቀ ሽጉጥ ታጥቆ መዞሩን ይጀምራል። እሷ ያለችበት ሁሉ ስትዝናናም ታክሲ ስትይዝም ሁሌም ከኋላዋ እንደ ጥላ ዘለቀ ይከተላታል። ይባስም ብሎ ከአዲሱ ጓደኛዋ ጋር ፍቅረኛዋ ጋር ስትሄድም እሱ ከኋላ ይከተላል። ልቡ በጣም ይሰበራል። ዘለቀ ደጋግሞ ካስጠየቀ በኋላ መልስ እንደማያገኝ ሲያቅ ከአዲሱ ጓደኛዋ ፍቅረኛዋ ጋራም ሲያየው በጣም ልቡ ለበቀል ይነሳሳል። ሁለቱንም አጥፍቶ ራሱንም ማጥፋት ይፈልጋል። የታጠቀውን ሽጉጥ እንደያዘ ሁልጊዜ እንደ ጥላ ከኋላቸው ነው። የመጨረሻ ቀን ውሳኔ ይወስናል። ዘለቀ መስሪያ ቤት ቁጭ ብሎ እቅድ ያወጣል። እንዴት አርጎ እንደሚገላቸው፣ የት ቦታ እንደሚያገኛቸው እቅዱን ጨርሶ ይወጣል። ሜክሲኮ ዋቤ ሸበሌ ፊት ለፊት
ታክሲ መያዣው ጋር ይጠብቃታል። እዛ ጋር እንደምትመጣ ታክሲ እንደምትይዝ ያውቃል ዘለቀ። ሲጠብቅ እሷ ግን ዛሬ አልመጣችም። በጣም ይናደዳል። ማድረግ የፈለገው ሁለቱንም በአንዴ መግደል ነው። ግን ደግሞ ረጅም ሰዓት ቢቆምም ምንም የለም። በስተመጨረሻ ዘለቀ ተስፋ ቆርጦ ሲራመድ ድንገት አይን ለአይን ከመስከረም ጋር ይጋጫሉ። መስከረምም በንዴትና በንቀት ትተፋበትና ወደ ታክሲው ለመግባት እግሯን ብድግ ስታደርግ የያዘውን ሽጉጥ ያወጣና 5 ጊዜ ተኩስባታል። መስከረም ላትመለስ እስከ መጨረሻው ታሸልባለች። ያሁሉ ተስፋ ያሁሉ ነገር በአንድ ሰከንድ ገደል ገባ። ዘለቀ እንግዲህ ፖሊሶች ሲይዙት አይ በቃ እኔንም ግደሉኝ፣ ከዚህ በኋላ ምንም ባደርግ አይቆጨኝም፣ ምንም ብደረግ በማለት ጭራሽ ምንም አይነት ነገር ዘንብም የገደለ አልመሰለውም። ጭራሽ ሽጉጡን አውጥቶ ሬሳውን ደግሞ ሊመታው ሲል ሰዎች ወደ ኋላ የፍጥኝ ይዙታል። ፖሊሶችም ይዘው ለምርመራ ወደ ፖሊስ ጣቢያ ወሰዱት እና ይሄ ነው ታሪኩ። ታሪኩ በጣም ልብ ይነካል። የዘለቀ ህይወት ያሳዝናል። መስከረም ያደረገችው ነገር ትክክል አይደለም። እንግዲህ በሞት ትቀጣ ማለት ሳይሆን ግን በአግባቡ መቀጣት ነበረባት። ዘለቀ ለሷ ሲል ብዙ ነገር ሆኗል። መማር ያለበትንም ትምህርት ትቶ መስከረምን አስተምሯል። ግን ደግሞ መጨረሻው አላማረም። እሱ በትንሽ ርቀት በራቃት መንገድ እንግዲህ ከሌላ ሰው ጋር ፍቅር ጀምራ ዘለቀን ጭራሽም የማይሆን ፊት አሳይተዋለች። እንደምታፍርበትም ጀምር ነግረዋለች። እንግዲህ ይሄ ነው ያለው ነገር። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስላዳመጣችሁኝ ከልብ አመሰግናለሁ። ላይክ ሼር ያደረጋችሁ ሌላም ሰዎች እንዲያዩት ታደርጉልኝ ደስ ይለኛል። በሚቀጥለው ቪዲዮ እስከምንገናኝ ሰላም ነው።